በ2003 ቴስላ የተባለ ትንሽ ስታርታፕ ተጀመረ። የእነሱ ህልም በኤሌክትሪክ የሚሰሩ መኪናዎች የወደፊቱን ዓለም መቀየር ነበር። ግን በዚያን ጊዜ ብዙ ሰዎች ኤሌክትሪክ መኪናዎችን አያምኑም ነበር። ከጥቂት ዓመታት በኋላ ቴስላ በከባድ ችግር ውስጥ ገባ። ገንዘቡ እያለቀ ነበር። ፋብሪካዎቹ ችግር ውስጥ ነበሩ። ሰራተኞች በጭንቀት ውስጥ ሆነው ይሰሩ ነበር። ኩባንያው ሊዘጋ ተቃርቦ ነበር። ቴስላ መኪናዎቹን ማምረት በጣም ከባድ ሆነበት። ማሽኖች ችግር ይፈጥሩ ነበር። ፕሮዳክሽን ይዘገይ ነበር። ብዙ ሰዎች ቴስላ መትረፍ እንደማይችል አሰቡ። አንዳንድ ሰዎች የኤሌክትሪክ መኪናዎችን አላመኗቸውም ነበር። ይህ አይሳካም አሉ። ሰዎች እነዚህን መኪናዎች አይገዙም ሲሉ ተደመጡ። ግን ቴስላ ስራውን አላቆመም። ኢንጂነሮችና ሰራተኞች ቀንና ሌሊት ይሰሩ ነበር። የመኪና ባትሪዎችን አሻሻሉ። ቴክኖሎጂውን ማሳደግ ጀመሩ። ሁሉም ነገር እየወደቀ ቢመስልም ተስፋ ግን አልቆረጡም። ከዚያም ቴስላ አዲስ መኪናዎቹን ለዓለም አስተዋወቀ። ሰዎች ተደነቁ። ፈጣን፣ ዘመናዊ፣ ውብ የኤሌክትሪክ መኪናዎች። ቴስላም በፍጥነት ማደግ ጀመረ። ዛሬ ቴስላ ግዙፍ ጊጋፋክተሪዎችን ገንብቷል። ሮቦቶች፣ የኤአይ ሲስተምስ፣ ዘመናዊ ፋብሪካዎች በየቀኑ ሺህ መኪናዎችን ያመርታሉ። ሊዘጋ ጫፍ ላይ የነበረ ስታርታፕ ወደ የዓለም ታላቅ የመኪና ኩባንያ ተቀየረ። ቴስላ በትራንስፖርት ዘርፉ የወደፊት ዓለምን ቀይሯል።